ባንዳንድ አጥር ያለ ረዘም ያለ ፕሮግራም አይደለም በዚህ በዘገምተኛውና ሜንታሊ ሪታርድድ የሆነ አንድ ግለሰብ አለ መራራ የሚባል መራራ ጉዲና በዘገምተኛውና ፈሪው መራራ ጉዲና ላይ ሸገር ታይምስ የሚባል ተንቀርቦ ህዝብን ስለወነጀለና የሌለ ታሪክ የውሸት ታሪክ ስለሚያወራ አይምሮም ደግሞ ሜንታሊ ሪታርድድ ወደ ኋላ የቀረ ስለሆነ ብዙ ጊዜ ስለማውቀው ለረጅም ጊዜ ይሄን ሰው በኢትዮጵያ ፖለቲካ ውስጥ ያስተሳሰብ አብዮት ለውጥ ያላመጣ ዘገምተኛ ድኩማን ፖለቲከኛ ነውና የአማራን ህዝብ ስለወነጀለ የሌለ ነገር ፈጥሮ ህወሓቶችን ወያኔዎችን ለማዳን ስለተቀበዘበዘ ለሱ መልስ ለመስጠት ነው በዋናነት የመጣሁትኝ በነገራችን ላይ በአሁኑ ሰዓት ህዝባችን በዚህ በወሎ በተለያዩ አካባቢዎች እንቅስቃሴ ያደረገ ነው ሌላውም ልዩ ተቀላቅሎ ይህን ትግል እንዲያጠናክር ወደፊት እንድንገሰግስ ጥሪ አቀርባለሁ በዚህ አጋጣሚ እንግዲህ ይሄን ካልኩኝ አጠራርጌ ዛሬ የመጣሁበትን ጉዳይ ባጭሩ ለማቅረብ ያህል ይሄ የመራራ ጉዲና የተባለ ድኩማን ያስተሳሰብ ድኩማን በቁመቱም ድኩማን በአስተሳሰብ ሜንታሊም ድኩማን የሆነ ሰው የትግራይ ህዝብ የበላይነት የለም ትግሬ ምንም የተጠቀመው ነገር የለም ህወሓት ነው ያለው ገዢ መደቡ የህወሓት የበላይነት ነው ያለው እንጂ ህዝቡ ምንም አይደለም ምናምን ብሎ ዲፌንድ ለማድረግ የትግራይን ህዝብ ያቀረበው ማነጻጸሪያ የመከረኛ አማራ የአማራ ገዢ መደብ በድሮው ስርዓት በቀድሞው ስርዓት አማራዎች እንዳልተጠቀሙ ግን በስማቸው የአማራ ገዢ መደብ ስልጣን ይዞ ነበር ልክ እንደዛው አሁንም ህወሓት ልክ እንደ አማራ ገዢ መደብ ስልጣን ይዟል ግን የትግራይ ህዝብ ተጠቃሚ አይደለም ምናምን የሚል ትግራይ የበላይነት አለ ምናምን የሚባል ነገር የለም የሚል ቅብጥርጥር ሰው ነገር ለማቀረብ ሞክሯል ይሄ ሰው እና ያቀረባቸው ነገሮች ሙሉ በሙሉ ውሸት ናቸው በእውነት ላይ በመረጃ ላይ ተደግፎ አይደሉምና ከዛ አንፃር ይሄንን ማጋለጥ ኤክስፖዝ ማድረግ አስፈላጊ መስሎ ስለታየኝ ትንታኔ ሰጣለሁ እንግዲህ እንደምታውቁት በኢትዮጵያ ታሪክ ውስጥ መራራ ጉዲና እንዳልኳችሁ ፖለቲካ ልምሻ ነው እየተንፏቀቀ በጀርመኖች ተከትሎ ያደገ ኦሬዲ ኢብሬኖች የተደረገ ግለሰብ ነው የኢትዮጵያ ታሪክ ማያውቅም በኢትዮጵያ ታሪክ ውስጥ አማራ የሚባል አማራ ብሎ ራሱን አደራጅቶ የአማራ መንግስት ለመመስረትም የአማራ ህዝብን ለመጥቀምም በአማራ ስም የተሰባሰበ የተደራጀ አማራንን ብሎ የሚያምን አማራንን ብሎ ተሰባስቦ ስልጣን ይጨበጥ ያዘ ማን ነው ይሄ ዘገምተኛው መራራ የሚያወራው ስለነ አጼ ምኒልክ ምናም ስለነ ምኒልክ ስለነ ራስ ጎበና ዳጬ ስለነ ባልቻ ናባ ማን ነው ባልቻ ሳፎ ስለነ ድነግዴ ሀብተ ጊዮርጊስ ስለነዚህ ስለ ኃይለ ሥላሴ ራስ ተፈሪ ስለሚባለው ስለ አበባ ረጋይ እነዚህ እነ ክሊሎ ሀብተወልድ ስለ ሸዋ መሳፍንት ነው የሚያወራው ይሄ መራራ ጉዲና የተባለው ግለሰብ ስለማን ነው የሚያወራው የአማራ የሚባል ገዢ መደብ ነበር የቀድሞ ስርዓት የቀድሞ የአማራ ገዢ መደብ የአማራን ህዝብ እንደማይወክለው ሲጀመር የአማራ ገዢ መደብ ነበር ወይ ነው እንደሌለ እንዴት አድርገህ ታስረዳዋለህ እንደመራራ ላለ ብሬን ጭንቅላት ቀዶ ጥገና ብሬን ትራንስፖርት ብታረግለት እንኳን የማይሻሻል ነው አንብቦ የማይረዳ እዛ የተንፏቀቀ ዩኒቨርሲቲ ውስጥ የተማሪ ቲሲስ ያሳተመ አሲስታንት አሶሲኤት ምናምን የሆነ ተንፏቆ እንደዛ አይነት ሰው ልታስተምረው አትችልም
በጥላቻ የተከተበ በጥላቻ ተወል በጥላቻ ያደገ እንደ መራራ አይነት ድኩማን እና አይቻላውቅ በህይወቱ በጣም ፈሪ ነው እድሜ ልኩን ሳያው ኢትዮጵያ ውስጥ ብዙ የነጻነት ታጋዮች አሉ መራራ ፈሪም ስለሆነ ነው እኮ ያኔ የለቀቀው ካሉት እስረኞች ውስጥ ወያኔን እየተለማመጠ ዝም ብለው ነው ከመጀመሪያ የሚያሰሩትኝ ምክንያቱም ፓርላማም ሳላውቀዋለሁ መራራ በኢቲቪ እናው አለ መራራ ጉዲና ማለት በጣም የመጨረሻ ቦቅቧቃ ፈሪ የሆነ ነው የታሪክ ዕውቀቱም ደግሞ ደካማ ነው የፖለቲካል አዌርነሱም ደካማ ነው ተለማማጭነት ወስፋታም አይነት ወስፋታም ይባላል በእኛ የነቃ ፖለቲካሊ ንቁ አይደለም መራራ እና መራራ ጉዲና የሚባል ድኩማን አፉን እንዲከፍት ያልፈቅድም ማንኛው በነገራችን ላይ እንዳልኳችሁ መስመር ሲታለፍ ሁሌም ይመጣልሁኝ እናገራለሁ አቅጣጫ ሰጣለሁኝ እና አክቲቪስቶች ካምፔን አድርጉበት በመራራ ላይ አፉን እንዲዘጋ እንዳይለመደው ካምፔን ሊደረግ በዝምታ መታለፍ የለበትም አፉን የሚከፍቱ ሁሉ ካምፔን ይደረግበታል አፉን መክፈት የለበትም እና ሸገር በዛሬ ወጣ ነው ዛ ልጆች ልከውሉ ይናገር ቤት ሸገር ታይምስ ተበትኗል ጋዜጣው ሁሉ እኮ የሚታተም ፕሪንትድ የሆነ እንትን ነው እና ይሄ ግለሰብ ይሄ ጉዲና መራራ ጉዲና የተባለ ድኩማን ዝቅኤል ጋቢሳ የሚባል አንድ ደሞ አለ እሱ እዚህም ውጭ ሀገር ዝቅኤል ጋቢሳ የሚባል ድኩማን እሱም ድኩማን ነው በነገራችን እነዚህ ድኩማን ነው የምላቸው ድኩማን ፖለቲሻንስ ቁመታቸው ማጫጭር ነው ጭንቅላታቸው ማጫጭር ነው ድኩማን ናቸው ማሰብ አይችሉም በጥላቻ ተከትበው ያደጉ በታስተምራ ሊያነቡ ይችላል እኮ ግን የማይለውጣቸው ትምርት የማይለውጣቸው ጥሩ ለመሆን ፖዚቲቭ ለመሆን እውነትን ለመመስከር በትምርት ቀለም ውስጥ ማለፍ አይጠበቅብህም እነዚህ ደንቆሮች ናቸው በጥላቻ በተለይ ደግሞ ይሄ አማራ በሚባለው ላይ ማን እንዳጣአደረ ነው ምን አደረጋችሁ ወያኔ ለመጠመጣላ አሁን መራራ ጉዲና የሚባለው ትግሬን ላለማስቀየም እኮ ነው አሁን አማራ ላይ አፉን የሚከፍተው ይሄ መራራ ገርፎ እኮ ነው ያስወጣው የትግሬ መንግስት ነው ገርፎ እዛ እስር ቤት ለፍጥኝ እንደዛ አድርጎ አስሮ ኩስምና አድርጎ እንትን ያደረገው የትግሬ መንግስት ነው ወያኔ ነው መራራ ግን መጥቶ አፉን የሚከፍተው አማራው ላይ ነው ይሄ ድኩማን I don't know ዝም ብዬ ላልፈው አስቤ ነበር ግን ነው ወይ መታለፍ የለበት ማንንም ቢሆን መታለፍ የለበት ማንንም አፉን እንዲከፍት መታለፍ የለበት መራራ ጉዲና ለሸገር ታይምስ ቀርቦ የትግራይ የበላይነት አለ ወይ ሲባል የትግራይ በላይነት የሚባል የለም በአማራ ገዢ መደብ በቀድሞ ስርዓት የአማራ ገዢ መደብ ባደረገው በሰራው የአማራ የበላይነት አለ አማራ ተጠቀመ እንደማይባለው አሁንም ህወሓት በሚያደርገው የትግራይ ህዝብ ሊጠይቅ አይችልም የትግራይ ህዝብ የበላይነት አለ መባል የለበትም የሚል ነው የተናገረው ንግግር እኔ ደግሞ ያልኳለሁትኝ ህወሓትን መከላከል ህወሓትና የትግራይ ህዝብ አንድ ናቸው ወይስ አይደሉም የሚል የራስ አቋም መያዝ ይችላል ይሄ ንፍጥ ጭንቅላት መራራ መብቱ ነው has rights ትግራይና ህወሓት አንድ ነው ወይስ የተለያየ ነው ምናምን ነገር ግን በለለበት አማራውን አምጥቶ የአማራ ገዢ መደብ ነበረ በአማራው ገዢ መደብ አማራው እንደማንወቅሰው በህወሓት ትግሬን አንወቅስም ብሎ የለለ ነገር ያነጣጥር የህወሓትና የትግሬዎችን ክራይም ለመቀነስ የለለ ነገር ፈጥሮ በአማራው ላይ 50% የማድረግ ይሄ የአደርባይ በጣም ቆሻሻ የሆነ አስነዋሪና አሳፋሪ ፖለቲካ ነው መራራ የሚያደርገው መራራ ጉዲና የሚባል ዘገምተኛ ሜንታሊ ሪታርድድ ነው ሰውየው ምንም የማይለወጥ ንፍጥ ጭንቅላት እንደዚህ አይነት አይቻላቅም በህይወቴ ንፍጥ የመጨረሻ ንፍጥ አማራ የሚባለው ማን ነው አማራ ገዢ አማራ ህወሓት ማለት ህዝባዊ ወያኔ ሓርነት ትግራይ የትግራይን መንግስት ለመመስረት የተቋቋመ የትግራይን ህዝብ ለመጥቀም የተቋቋመ በሌሎች ላይ በጠላትነት ተነስቶ
ትግራይ የሚባል ማህበረሰብን ጠቅማለሁ ትግሬ የሚባል ሀገር መሰረታለሁ ብሎ የታገለ ቡድን ነው ትግሬዎች ናቸው ትግርኛ የሚናገሩ ትግሬንን ብለው የሚያምኑ ስብስቦች ናቸው ይህንን ቡድን ከማን ጋር ነው የሚያወዳድረው ነው ኃይለ ሥላሴ ምኒልክ የሸዋ መሳፍንት ነው የሸዋ መሳፍንቶች እነ ጎበና ዳጨ ኦሮምኛ ይናገራሉ ምኒልክ አማርኛ ይናገራሉ እነ ባልቻሉ ድነግዴ ይሄ በሙሉ የሸዋ መሳፍንት ነው አማራ ተብሎ አልተደራጀም አማራ የሚባል ስነልቦና አይደንቲቲ ቢውል አላደረጉም በታንወት እነዚህ ሰዎች ተላይ ቋንቋ የሚናገሩ ሰዎች ናቸው ከፊሎቹ አማርኛ ይናገራሉ ከፊሎቹ ኦሮምኛ ይናገራሉ ከፊሎቹ ጉራግኛ ይናገራሉ ዛካ ሸዋ የሚባለው ኤሪያ ኢትዮጵያን አንድ እናደርጋለን ምናምን ብለ ያደረጓቸው እንቅስቃሴዎች ይኖራሉ አለቀ በዛ ላይ በታሪካዊ ሁኔታ ክስተት ላይ አይዲያ ሐሳብ መስጠት ይችላል ነገር ግን ይህንን ስብስብ ራሳቸውን ፖለቲካሊ የሚሰበሰቡትን የሸዋ መሳፍንት ሰለሞኒክ ዳይናስቲ ብለው ነው ሰለሞን የሚባል ንጉስ ከሱ የተወለደ ቀዳማዊ ምኒልክ በሱ ተወለደ ምናምን የሚል ኮንሴፕት አለ ሰለሞኒክ ዳይናስቲ የሚባል ስብስብ ነው በብሔር በነገድ ላይ የተመሰረተም አይደለም ፋውንዴሽኑ የፖለቲካል ፋውንዴሽን የስልጣን ሶርስ የፓወር ሶርስ ሰለሞኒክ ዳይናስቲ ቤዙም በዛ ላይ መጠንጥን ነው ማንኛውም ተነስቶ ሰለሞኒክ ከሚባል ሰለሞን ተወልጃለሁ ካለ ይችላል ከፊሉ ከአክሱም ተነስቶ ሰለሞኒክ ክሌም ያደርጋል ላሊበላ ዛጉዌ ነሱኛ ክሌም ያደርጋል ከዛ ደግሞ እዚህ ማንንም እንኩኖ አምላክ በተለያየ ወቅትና ጊዜ በየአካባቢው ያሉ ገዢዎችና መሳፍንቶች አንሴስትሪያል ከዚህ ከምኒልክ ከሳባ ክሌም ያደረገ ሰለሞኒክ ዳይናስቲ የዛ እንትን ያለ ይነሳል አለቀ እንጂ አማራ ብሎ ኦሮሞ ብሎ ወይም ጉራጌ ብሎ ተሰባሰበ አልነበረም በእንደዛ አይነት አይደንቲቲ ማንነት ስልጣን የጨበጠ አልነበረም በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው በነገድ ማንነት በብሔር ማንነት ወይ በነገድ ማንነት ተሰባስበው ስልጣን ጨብጠው ህዝብን እየረገጠና የራሱን ማህበረሰብ እየተጠቀመ እንትን ያደረጋል ቡድን የህወሓት ቡድን ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ውስጥ መራራ የሚባል ባዶ ጭንቅላት ንፍጥ ጭንቅላት ይሄ ሊገባው አይችልም እንደ መራራ አይነት ደንቆሮ ብታስረዳው የሚገባው አይነት ሰው አይደለም መራራ ንፍጥ ነው በቃ የተከተበው ክትባት አለ የጀርመን ክትባት ነው የሚለው ይሄ በጀርመን ተከትቧል በቃ አለቀ ማይለቀው የማይድን በሽታ የማይጠራ በሽተኛ ትግሬን የገረፈው ወያኔዎች ታገረፉ ትግሬዎች ናቸው ትግሬ ገርፎት መጣ አፉን የሚከፍተው በዚህ ህዝብ ላይ ነው ክፍታፍ አቅም ካለ ደፈር ካልክ ከነሱ ጋር አሁን ምንድነው ልምምጥ ትግሬዎቹ አዝነው እንትን እንዲሰጥስኝ አሽማቆ ገርፎ እንደዚህ አድርጎ የለቀቀው ትግሬ ነው ምን አባፍን ተከፍታላ አማራው ላይ የውሸት ታሪክ የጥላቻ ታሪክ ምን አባሁን ትገነባለ ንፍጥ የማይረባ እንደዛ አይነቱ አደርባይ ምሁር ይሄ አደርባይ ምሁር ይባላል እንደዛ አይነቱ አደርባይነት ነው ይሄን እቃወማለሁ እኔ አደርባይ ምሁሮችን እቃወማለሁ ወያኔም ጠንከር ያሉ ተቃዋሚዎችን እኮ አይለቅ እዚህ አማራም ኦሮሞ ምናምን የሆኑትን አይለቃቸውም ጠንከር ስትሮንግ የሆኑትን እንደ መራራ አይነት ንፍጥ ነው መራራ ተለይቶ ተለቀቀው ንፍጥ ነው ፈሪ ነው ሳውቀው በፓርላማ ምናውቀዋለን እኮ እየፈራ ፍራት ተባያለ ሲናገር ይታወቃል እኮ በአዲስ አበባ ዩኒቨርሲቲ ያስተማራቸው ተማሪዎች ይናገራሉ ዕውቀት የሌለው ዘገምተኛ ነው አንድ ነገር ኤክስፕሌን ማድረግ የማይችል ድኩማ ዘገምተኛ ከተንፋቀቀ በአፈርማቲቭ አክሽን ምን በቃ ዝም ብሎ ይደረሰ በክት እሱ ነው አማራው ላይ አፉን የሚከፍተው ህወሓትን ከማን ጋር ነው የሚነጻጸረው በዘር ተደራጅቶ የመጣው ህወሓት ትግሬ ነኝ ብሎ ትግሬ የሚባል ሀገር መሰርታለሁ ብሎ የትግሬን ህዝብ ጠቅማለሁ ብሎ የመጣን ቡድን አማራ ይሁን ኦሮሞ ነው ያለበራቸው ጭራሽ እንደዛ አስተሳሰብ የሌላቸው
የሸዋ ንጉስ የወሎ ንጉስ የወለጋ ንጉስ የከምባታ ንጉስ የጅማ ንጉስ እየተባሉ በሚነግሱበት በዛን ወቅት የነበሩ ምኒልክን ወይና ኃይለ ሥላሴን ይሄ ትግሬ ነኝ ብሎ ከመጣ ቡድን ጋር ያነጻጸረ በህወሓት ምክንያት የትግሬ በላይነት አላንልም በአማራ ገዢ መደብ ምክንያት አማራውን እንደማንለው ሁሉ ይላል እንደ ይሄ ድኩማን የታቤቱ ንጉስ ነው አማራ ነኝ ብሎ የነገሰው እስኪ ንገሩኝ ስለየትኛው ንጉስ ነው የሚያወራው ኃይለ ሥላሴ እኔ አማራ ነኝ አማራን ጠቅማለሁ ብሎ የነገሰው ነው ኃይለ ሥላሴ የሰለሞኒክ ዳይናስቲ ነኝ ብሎ የነገሰ ሰው ነው የሸዋ ነገስታት ናቸው እና አበባ አረጋይ ናቸው እነ ገረሱ ዱኪ ናቸው እዛ አካባቢ የነበሩት እንደም ብዙዎቹ የሸዋ ከፊሎቹ አማርኛ ከፊሎቹ ኦሮምኛ ከፊሎቹ ጉራግኛ የሚናገሩ ናቸው ሸዋ የሚባለው አማርኛ ኦሮምኛ ጉራግኛ የሚነገርበት አካባቢ ነው ጎበና ዳጨ ነው ወይስ ምኒልክ ነው ወይስ ባልቻ ነው ምንድነው የሚያወራው ይሄ ድኩማን አማራ የአማራ ብሔርተኝነት የአማራን ህዝብ ለመጥቀም እንትን ላይ አንጎለሌ ላይ ምኒልክ ትምርት ቤት ሊከፍት ምናምን ፋብሪካ ሊከፍት አማራው ኢቭን ሸዋ ብለው እንኳን ሸዋን ሊጠቅም ነው የምትሉ ምንድነው የሚያወራው ይሄ ንፍጣም መራራ ጉዲና እኔ አይዋጥልኝም ይሄ ሰው ሲጀመር ባዶ ቀል ታቃላችሁ ጭንቅላት ንፍጥ ነው ይሄን ማገናዘብ እንዴት አይችልም እኮ ሲምፕል ፋክት እኮ ነው የኃይለ ሥላሴ ስርዓት የተወገደው በብሔሩማ ቢሆን እነው አለልኝ እኮ ናቸው የጣሉትኝ እኮ አንተ እኮ እነው አለልኝ እኮ ነው የጣሉትኝ የኃይለ ሥላሴ ንጥላሁን ጉዛው እነው አለልኝ እኮ ናቸው ያመጹትኝ የፊውዳል ስርዓት እነዚህ ሰለሞኒክ ዳይናስቲ ምናምን ብለ የተመሰረቱ ንጉሳዊ ምናምን ይሄ ፊውዳል ስርዓት አብዛኛው ህዝብ ጭሰኛ መሬት አልባ አድርጎ ይሄንን አስወግዶ ሪፎርም ጊዜው ከዘመኑ ጋር የማይሄድ ኋላ ቀር ስለሆነ ነው የተወገደው በብሔርማ ተደራጅተው ቢሆን አይወርዱልህም እስካሁን ምንድነው የሚያወሩት እነዚህ ሰዎች በተለይ ይሄ መራራ የሚባል ንፍጣም እኔ በጣም ታጋሽ እንዳልኳችሁ በጣም ሪፎርሚስት ነኝ እንደና አይነት ኦፕን ማይንድ ሰው አታገኙ ነገር ግን እንደዛ አይነት ንፍጣም ደግሞ ሳይ እናገራለሁ ወደ ኋላ አይደለም ኦኬ ገበታች ተመልከቱ ሸገር ላይ ነው የተናገረው ሸገር ታይምስ የሸገር ታይምስ ዛሬ ጋዜጣው ተበትኗል ኢትዮጵያ ውስጥ ሸገር ታይምስ የትግሬ የበላይነት የለም ለማለት እኮ ነው ይሁሉ የትግሬ የበላይነት መብቱ ነው ማለት የትግሬ የበላይነት የለም ብሎ መዝጋት ይችላል አለቀ ህወሓትና ትግሬ ይለያያሉ ህወሓት የራሱ እንትኖች ናቸው ኢሊቱ ነው ህዝቡ ደግሞ ሌላ ነው ምናምን ማለት ይችላል እኮ ነገር ግን የትግሬ የበላይነት የለም ብሎ የሚለው ነው ያፈጥጣውን እውነት ባይን የሚታየውን እውነት ለመሸፈን ፖለቲካሊ ኮሬክት ለመሆን በሚል ለመለማመጥ ትግሬዎቹን ለመለማመጥ ይሄ ዘገምተኛ መራራ አኪውዝ ያደረገው ማን ነው ይሄን መከረኛ አማራ ነው የአማራ ገዢ መደብ በሰራው አማራ እንደማይባለው ሁሉ የታየትኛው አማራ እስኪ አስረዱኝ ይሄ ዘገምተኛ በተነገረ አይደለም እኔ እንደ መራራ ጉድና አይነት ሰዎች እኔም ማውቀው በሳይንስ ኢቮሉሽን ወደፊት ነው ዝግመተ ለውጥ የሰው ልጅ የተለያዩ ፍጥረታት ከመጀመሪያ ዋና ሲስተም ተነስቶ ፕሪሚቲቭ ከሆነው እንትን ተነስተው ክሬቸር ተነስተው ሞር ይሄ መልቲ ኦርጋኒክ ሆነ እንትን ክሬቸር መጣ ነው ምናቀው ዝግመተ ለውጥ ወደፊት ነው እንደ መራራ ጉድና አይነት ጭንቅላት ያለው ሰው ግን ወደ ኋላ ኢቮሉሽንን ወደ ኋላ እኮ የመለሱ ሰዎች ናቸው ወደ ኋላ የሚመለስ አስተሳሰቡ ጭንቅላቱ ማሰብ የማይችል ማገናዘብ የማይችል ነገሮችን አናላይዝ ማድረግ የማይችል የሚያያቸውን ፋክቶች ሪያሊቲዎች አይቶ አናላይዝ አድርገው በጭንቅላቱ ውስጥ ነገሮችን
ማስቀመጥ የማይችል ዘገምተኛ ይሄ ጅልና ሞኝ ይሄ ጅልና ምንድነው ወረቀት ያዙትን አይለቅም ይባላል ሞኝና ወረቀትን ያታዙትን አይለቅ በቃ የተከተበው በጀርመን የተከተበው ክትባት አለ ያንን ይዞ እንደ ጅል በቃ የአማራ ብሔርተኝኝ ያምን የአማራ ገዢ መደብ የአማራ ስርዓት የአማራ ገዢ መደብ ያለ እድሜ ልኩን ሰው የማይለወጥ ደንቆሮ ምንድነው መራራ ምንድነው ቻሌንጅ ማድረግ አትችልም ትለኛለህ ምኑ ነው ቻሌንጅ ማድረግ መራራ የሚባል ምኑ ነው ቻሌንጅ እስኪ ንገረኝ መራራ ምንድነው ያቀረበው እውነተኛ ፋክት አማራ የሚባል ገዥ መደብ አለ የሚለየትኛው ነው ውሸት ነው የሚያወራው ማገናዘብ አይችልም የምልለት ደንቆሮ ነው የምልለዝ ነው አማራ ማን ነው የምትለው ባልቻን ነው ምን ልክን ነው ጎበና ዳጨን ነው የትኛው አማራ ብሎ ተሰባሰበ እስኪ እንትን ነገር ድርጅት ኃይል አማራን ብሎ እንዴት እንደምታስቡ በጣም ነው የሚገርመኝ እና ይሄ መራራ ማን ይሄ ባለፈው ይሄ ጋቢሳ ዝቀል ጋቢሳ የሚባል እሱም ልክ እንደ መራራ ኢቮሉሽንን ወደ ኋላ የመለሰ ዘገምተኛ ምላቸው ምንድነው አንድ የተሰጣቸው ነገር የማይለቁ ሪያሊቲው ፋክቱ እየተነገራቸው ብሪሊያንት ያልሆኑ ዳይና ጭንቅላታቸውን አሰርተው አምሯቸውን አሰርተው ትክክል ነው ምንናገረው ነገር ያስኩት ነገር ለካ ትክክል አይደለም ኒው ፋክቶች ኢንፎርሜሽንስ መረጃዎች ታገኝ በልጅነት ዝም ብለ በጥላቻ ካምፔል ተደርጎ ብሬኖች ተደርገ ሊሆን ይችላል ግን እውነተኛው ነገር ሲነገር ደግሞ ይሄን አገናዝበ ውሳኔ ላይ መድረስ ማችል አቋም ያዝ ማችል ስትሆን ዘገምተኛ ትባላለህ ሜንታሊ ሪታርድድ እንደዚህ ቀል ጋቢሳ ይሄ መራራ ጉዲና የሚባሉ እንደዚህ ዘገምተኞች ናቸው ሜንታሊ ሪታርድድ የማይለወጡ የማያሻሻሉ የእንጨት ላይ ሽበት ድንጋይ ታቃላችሁ ድንጋይ በባህር ውስጥ ብታኖረው ውሃ መዋኘት አይችልም ድንጋይ መራራ ጉዲና አዲስ አበባ ዩኒቨርሲቲ ተቀምጦ ተንፏቆ የተማሪ ፔፐር እየሰጠ የተማሪ ፔፐር ያሳተመ ምናምን የተንፏቀቀ እዛ አሲስታንት አሶሺየት ያለ የተንፏቀቀ ቆይቷል እዛ አዲስ አበባ ዩኒቨርሲቲ ውስጥ ብሪሊያንት ግን አይደለም ደንቆሮ ነው ድንጋይ ባህር ውስጥ ቢገባ ድንጋይ ነው አሳ መሆን አይችልም መዋኘት አይችልም እንደ መራራ አይነትም ደንቆሮዎች እድሜ ልካቸውን አማራ ያሉ ሊሞቱ ነው እንደነዚህ ሰዎች እስኪ አምጣ ማስረጃ ካለ የትኛው አማራ ብሎ ተደራጀ ህወሓት ለምሳሌ ህዝባዊ ወያኔ ሓርነት ትግራይ የትግራይ ህዝብ ነፃ አውጪ ድርጅት ማለት ነው አላማቸው የፖለቲካል ፕሮግራማቸውን አስቀምጠዋል የትግራይ መንግስትን ማቋቋም የትግራይ ሪፐብሊክን ማቋቋም ትግራችን ጸረ ኢምፔሪያሊዝም ጸረ አማራ የትግራይ መንግስት ራሱን የቻለ የትግራይ ነፃ መንግስት መመስረት ህዝባዊ ወያኔ ሓርነት ትግራይ ብለው በፕሮግራም በማንፌስቶ ቀርጸው መጣዋል ይሄ ነው ማስረጃው እስኪ ንገረኝ አማራ ብሎ የተደራጀ አማራ ብሎ ተሰባስቦ ስልጣን ፖለቲካል ስልጣን ጨብጦ ያዘ ቡድን እስኪ ንገረኝ አቀርብልኝ ከህወሓቶች ጋር ኮምፔር ተታደረገ አማራ ብሎ በአማራነት ተደራጅቶ ሞቢላይዝ አድርጎ አማራውን ቀስቅሶ ሰብስቦ ስልጣን የጨበጠ አካል ንገረኝ ማስረጃ ካለ መራራ ንፍጣሙ ዘገምተኛው መራራ ንገረኝ አለ እስኪ አቅርብ ለዛ ነው ዘገምተኛ ምን ለዛ ነው ይሄ ስድብ አይደለም አካል ጉዳተኛ ዲዜብል ይባላል አካል ጉዳተኛ ስለሆነ ስድብ አይደለም አካል ጉዳተኛ አካላቶቹ የተወሰነ ጎሏል ማለት ነው አካል ጉዳተኛ ይባላል ዲዜቢሊቲ ደግሞ እኩል ከሌሎቹ ጋር ደግሞ የጭንቅላት ደረጃ ያደረሰ ደግሞ ሪታርድድ ይባላል ሜንታሊ ሪታርድድ ይባላል ይሄ ስድብ አይደለም እኮ እንደ መራራ አይነቱ ሪታርድድ ሜንታሊ ሪታርድድ ነው የሚለው ይሄ ስድብ አይደለም ዘገምተኛ ይሄ ትክክለኛ ፋክት ሪያሊቲ ነው ኢንተሌክቹዋል አቢሊቲ ኢምፔርመንት ያለበት የኢንተሌክቹዋል እንትኑ ኢምፔርመንት ያለበት ነው ዘገምተኛ የሚባለው አቅርብ መረጃ እስካቅርብ አማራ ብሎ ሞቢላይዝ አድርጎ አማራ በሚባል የአማራን ኢሊት አሰባስቦ ስልጣን ጨበጠ
አማራ ነኝ ብሎ አምኖ እንግዲህ ማለት የሚጀምረው ነኝ ብሎ ከማሰብ ነው እኔ አማራ ነኝ ብሎ ተደራጅቶ ስልጣን የያዘ ንጉስን በለው የፖለቲካል ኃይል ንገረኝ የህወሓትን ነገርኩ ህዝባዊ ወያኔ ሓርነት ትግራይ ህዝባዊ ወያኔ ሓርነት ትግራይ የትግራይ ህዝብ ነፃ አውጪ ድርጅት እስኪ ንገረኝ አማራ ብሎ ታግሎ መንግስት ሆኖ ህዝብን የጨቆነ አማራ ነኝ ብሎ የተሰባሰበ ቡድን እስኪ ያቀርብልኝ ደርግ ኃይለ ሥላሴ እና ክልሉ አብተውል እነማን እንደምትነግር እነ ጎበና እነ ምኒልክ ማን እስኪ አማራንን ብለው ተሰባስበው ስልጣን የጨበጡና ማን ናቸው አማራ በሚል ተሰባሰበ ቡድን እኔ ቋንዳንዴ ደረቅ ናቸው ወይ ደረቅ የሚሆን ይሄ እንደ መራራ አይነቱ እንደ ስቄል ጋቢስ አይነቱ ደረቅ ድንጋይ ቆምለው ለዚህ እኮ ነው ድንጋይ ላይ ውሃ ብታፈስ አይገባም ወደ ውስጥ ድንጋይ ነው እውነተኛ መረጃዎችን ብትሰጣው አይምሮ አብዞርብ ያደርገው ድንጋይ ነው ጭንቅላቱ ድንጋይ ነው ይሄ ንፍጥ ጭንቅላት ባዶ ግን ይሻላል ተብሏል ከንፍጥ ጭንቅላት ይሄ ጭንቅላቱ የተሞላው በንፍጥ ነው ሰውነታቸውና ውስጣቸው ብቻ ሳይሆን የወፈረው ጭንቅላቱን የወፈረ ማሰብ የማይችል ድንዙዝ ነው ለዛ ነው አክሴፕት ማላደርገው እንደዛ አይነቱን አደርባይነት እንደዛ አይነቱን አስመሳይነት እንደዛ አይነቱን ወራዳነት አልቀበለም ቆሻሻነት ነው ይሄ አደረባይነት መራራ አሁን ምንድነው ትግሬዎችን ስልጣን አጣብቅኝት ስለገቡ ትግሬዎች ስልጣን እንዲሰጡት ኮነሱ በሱ ቤት ራሱን ሞዴሬት አርጎ ማቅረቡ ነው ፓ መራራ የትግራይን ህዝብ አይጠላም እና በቃል ስልጣን ሰጣለ እንዲሉት ስልጣን ታግለንም ታገኘው በመለማመጥ አይደለም እንደ መራራ አይነቱ ይሄ የተሸናፊነት የተሰለበ ስነ ልቦና ያለው ነው ሰነፍ የተሰለበ ነው ደካማ ነው ሊደር መሆን የማይችል ድኩማ ልምሻ በልመና ስልጣን አይገኝም በትግል ነው የሚገኘው ነው ወያኔዎች ጠንካራ ሰዎችን አይለቁም እስከ እስር ቤት በመሰረቱ መራራም ከመጀመሪያው ዝም ብለው ደንቆሮ ወያኔዎች ያሰሩት እንጂ ብዙዎቹ የወያኔ ደጋፊዎች እኮ የሰውየው መታሰርም አልደገፉትም ነበር ምክንያቱም ሰውየው just ምንም የማያሰጋ ነው ለወያኔ ድኩማ ነው ፈሪ እኮ ነው መናገር የማይችል ፈሪ እኮ ነው ፈሪ ዘገምተኛ እድሜ ልካችን እኮ እናውቀዋለን እኮ በኢትዮጵያ ፓርላማ እኮ እናውቀዋለን እኮ እሱና ማን ነው ይሄ ሁለት ፈሪ ያሉ በኢትዮጵያ ፖለቲካ ውስጥ በጣም ሁለት በቁባቃዎች ተቃዋሚ በሚል የማውቃቸው አንድ መራራ ጉድና የሚባል ዘገምተኛ ሁለት ደግሞ አንድ በየነ ጴጥሮስ የሚባል አለ እነዚህ በየነ ጴጥሮስና ይሄ መራራ ጉድና ሜንታሊ ሪታርድድ ፈሪ አደርባይ ግለሰቦች እነዚህ ናቸው በደንብ አድርጌ ነው የማውቃቸው ነው ለረጅም ጊዜ አውቃቸዋለሁ ለረጅም ጊዜ ነው የማውቃቸው እየተለማመጡ ኢህአዲግ እየተለማመጡ በድርድር ስልጣን የሚያገኙ የሚመስላቸው ይሄ የትም አደረሳቸው ኮሜንት እስኪ ልቀበል ከናንተ አንዳንድ አስተያየቶችን እሺ ለምንድነው ዲስትራክት ላለመሆን ማላያው ለእናንተ ነው ማየት ይችላል አስተያየት ካላችሁ ያ ህዝብ ስለ ህዝብ አይደለም ማወራነት ስለ ኦሮሞ ህዝብ አይደለም ማወራ የህዝብን ትግል የሚደግፍ ሰው ነኝ እንኳን ኢትዮጵያ ውስጥ ያለውን የኦሮሞን ትግል ከማን በላይ ቀድሜ የደገፍኩ ነኝ እንደ መራራ አይነት ንፍጣሞችን ግን አልቀበልም እንደ መራራ አይነት ዘገምተኞችን ግን አልቀበልም አደርባዮች ናቸው አስመሳዮች ናቸው ትግሬ የበላይነት አለ ትግሬ እየዘረፈ ነው ትክክለኛ ተቃዋሚ ማለት የህዝብ ልጅ ማለት ምንድነው ምን አስፈራው ገርፎ እኮ አስወጥቶ ምንድነው የሚፈራው ህዝብ እንደግፋለን ያለው የሚፈራ ቦቅባቃ ሽንታ
በቃ ህወሓት የሚባለው ቡድን እየዘረፈ ነው ትግሬ አብሮ ተባብሮ እየዘረፈ ነው የኢትዮጵያ ሀብትና ንብረት ወደ ትግራይ እየሸሸ ነው ያለው ህዝቡ ተባብሮ እየዘረፈ ነው ያለው ብሎ መናገር ነው ይሄን ተቃውሞ ነው ማለት ያለበት እንጂ ትግሬን ንጹህ ለማድረግ ትግሬ ከደሙ ንጹህ ለማድረግ አማራን ወንጀል የሌለ ነገር ፈጥሮ የውሸት ታሪክ ፈጥሮ እንደዛ አይነቱ ንፍጥ እኔ ላከብረው አልችልም አስመስ ይሄ ምን ይባላል ኢንተሌክቹዋል ነው ቢያል አልቆጥረው በነገራችን ላይ እኔ መራራን እንደምሁርም አልቆጥረው እሱ በአዲስ አበባ ዩኒቨርሲቲ እኮ ይታወቃል አሜን ብዙዎቹም ለፖለቲካል ኮሬክትነስ ላይ እናገሩት ይችላሉ እንጂ የመጨረሻው ደካማ መምህር እሱ ነው ኢንተሌክቹዋል አቢሊቲ የሌለው በቃ የተከተባት አለች በዝበንትን ጊዜ ተከትቧል በቃ አማራ የአማራ ገዥ መደብ አማራ ነው በቃ ድሜ ልኩን የሚለው የአማራ ገዥ መደብ የአማራ ጨቋኝ መደብ የአማራ መደብ የሚባል የለም እኮ ነው ማለት አማራ ገዥ መደብ የሚባል የለም በኢትዮጵያ ታሪክ አልነበረም ኃይለ ሥላሴ አማራ ብሎ ስልጣን አላዘም ምኒልክ አማራ ብሎ ስልጣን አላዘም ደርግ እኔ አማራ ነኝ ብሎ አልተሰባሰበም አልተደረገም በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በነገድ ማንነት ህዝቡን ይወክላል አይወክሉም ሌላ ነገር ነው ግን በዛ ነገድ ዙሪያ ተሰባስቦ ኢትኒካሊ ኮንሺየስ ሆኖ ተደራጅቶ ኢትኒክ ኮንሺየስነት ያስፈልጋል በብሔር ለመደራጀት ኢትኒካሊ ኮንሺየስ ሆኖ ተደራጅቶ ስልጣን ያዘ የትግራይ ህዝብ ነፃ አውጪ ድርጅት ህወሓት ነው የሚባለው ህዝባዊ ወያኔ ሓርነት ትግራይ ሊነገረው ይገባል መራራ የሚባል ዘገምተኛ አፉን ሁለተኛ እንዳይከፍት ሊነገረው ይገባል ትክክለኛው መረጃ በስነ ስርዓት በኢትዮጵያ ታሪክ ስልጣን የጨበጠው ህዝባዊ ወያኔ ሓርነት ትግራይ የሚባል ቡድን ነው በእኛ በዚህ ኤሪያ ኤርትራዎች ሻቢያ እንኳን በነገር አልተደራጀም ኤርትራ ብሎ ነው ኤርትራ ውስጥ ትግርኛ አለ ሳሆ አለ ትግረ አለ ኩናማ አለ አፋር አለ ኤርትራ ብሎ ነው ተደራጁት በነገድ በብሔር ተደራጅቶ ስልጣን የጨበጠው ህወሓት ነው ህወሓት ህዝባዊ ወያኔ ሓርነት ትግራይ በጎሳው ተሰባስቦ ይሄንን ነው መራራ ህወሓትን ከየቀድሞ የአማራ ገዥ መደብ ይለዋል ይሄ አሳፋሪ ነው የአማራ ገዢ መደብ ማን ነው ንገረኝ ድነግዴ ነው እና ሀብተ ጊዮርጊስ ድነግዴ ናቸው የአማራ ገዢ መደብ ምትላቸው እና እነ ባልቻ ናቸው እነ ምኒልክ ናቸው እነ ማን ናቸው ጎበና ዳጨ ናቸው ማን ነው እስኪ ኢትኒካሊ ኮንሺየስ ሆኖ የተደራጀ የሸዋ መሳፍንት በዛ ሸዋ ኖቢሊቲ ኢኮኖሚ ባል የሸዋ መሳፍንት እነ ምኒልክ እነ ጎበና ተሰባስበው ያ የሸዋ መሳፍንት ምን እንትን ክሌም አደረገ ሰለሞኒክ ዳይናስቲ ከሰለሞን ተወልጃለሁ ይባላል ሰለሞኒክ ዳይናስቲ ኢትኒካሊ ኮንሺየስ የሆነ ማህበረሰብ አልነበረም በዛ ነው ወቅት ሪጂናሊቲ ነው የነበረው በአውራጃው አካባቢ ነው የሚሰባሰበው እንጂ ኢትኒክ ኮንሺየስነስ በዘር በብሔር መሰባሰብ የለም እነ አባጅፋር ጁማ ንጉስ የጁማ ንጉስ የኦሮሞ ንጉስ የአማራ ንጉስ ምናምን ባል የለም እና እንደዚህ እንደ መራራ አይነት ውሸት የሚያወሩ ትግሬን ደሞ ነፃ ለማድረግ ይሄ ትግራይ ህዝብ ከደሙ ንጹህ ነው ለማለት አማራን የመስዋዕት በጋርጎ ማቀረብ ይሄ መስተካከል መቻል አለበት ምኒልክና ምኒልክ ምንድነው አማራ ላይ ብሎ ተደራጅቷል አማራ ላይ ብሎ ያስባል ምኒልክ እና ምኒልክ አማራ ካለ ለምን ተወለደበት ማህበረሰብ አረደም ላንጎለላ ለምን ራሱን ማህበረሰብ አላደራጀም አልሰበሰበም አላነገሰም ምኒልክ ኮሽማ ምንቶቹ መሪዎቹን ጦር ጀነራሎቹ ጦር ኃላፊው ራስ ጎበና ነው ራስ ማለት ከንጉሱ ቀጥሎ ያለ ነው የምኒልክ ጦር አዛዥ ጎበና ነው
ከምኒልክ ቀጥሎ እኮ ያለው በኢትዮጵያ ወሳኙ አካል እኮ ጎበና እኮ ነው ራስ ይባላል ያኔ ራስ ማለት የመጨረሻው የቀኛዝማች ደጃዝማች የሚባሉት ሁሉ የሚያዘው ራስ ነው ራስ ጎበና እኮ ነው ጦሩ ዋናው ኃላፊ ዋናው ተማዞርሹም ዋናው አዋጊ እኮ ዋናው ጀነራል ብዙዎቹ አዋጊዎችም እነሱ ናቸው ሸዋዎች ኦሮሞ ብሎ ነው አይደለም ጎበና ምኒልክ አማራ ብሎ ነው አይደለም እንደዛ አስተሳሰብ አልነበራቸው እንደዛ ኢትኒካሊ ኮንሺየስነስ ይሄ አልነበረም እውነታው ሀቁ ይሄ ነው እና ኢትኒካሊ እንትን የሌለበትን ስብስብ እንደ መራራ አይነት ዘገምተኛ ሜንታሊ ሪታርድድ የሆነ ሰው ከህወሓት ጋር ይመጣጽራል ህወሓት ማለት እኛ ትግሬዎች ነን ትግራይ የሚባል አገር መመስረት አለብን ጠላታችን ይሄ አማራ የሚባል ብሔረሰብ ማህበረሰብ ነው ጸረ ኢምፔሪያሊዝም ጸረ አማራ ትግል አድርገን የትግራይ ነፃ መንግስት ሪፐብሊክ እንመሰርታለን ብለው በራህ የገቡኮ ናቸው ትግል ያደረጉ እኮ ነው ፖለቲካል ፕሮግራም ቀርጸው እኛ ትግሬንን ብለው ትግርኛ ተናጋሪን ሰብስበው በትግሬነት ተሰባስበው ትግሬ ያለሆነን የሚገሉ ናቸው ይህንን ማገናዘብ የማይችል ጭንቅላት ስለሆነ ነው መራራን ዘገምተኛ ምለው ሜንታሊ ሪታርድድ ነው ሜንታሊ ማሰብ የማይችል ትግሬ ፈርቶ ሊሆን ይችላል ወያኔን አሁን ይፈራል ሰውየው እንዳልገባ ብለው መልሰው እንዳያስገቡኝ ብለው ፈርቶ ነው ትግሬ መለማ አውቀዋለሁ ነው መራራ ለረጅም ጊዜ ነው ማቀው ከቀን በጣም በቅንጅት ጊዜ ያኔ ምርጫ አስተውሳለሁ በጣም ፈሪ ሰው ነው የነበረው መራራ ፈሪ ደግሞ ህዝብ ነፃ ያወጣው ለህይወቱ መራራ ምክንያቱም ሳያስበው ነው እዚህ አውሮፓ መጥቶ እንትን ቴስቲሞኒ ሰጠ ከዛ ሲገባ ያስሩኛል ብሎ ማልገመተም ነበር ደንግጧል ወያኔ ደግሞ ያን ተደናግጦ ተሸብሮ ስለነበር በቃ ሁሉንም ነበር ያስገባይ ነበር አስቸኳይ ጊዜ አዋጅ ብሎ ህዝብ ከዳር አመጻብኝ ብሎ የሚያረጋውን ስላጣ ዝም ብሎ በቃ አገኘው ይበረግግ ነበር ወያኔና በዛን ጊዜ ነው የገባው መራራ እና አሁን ወያኔ ለቀቀው ለዛ ነው ሰውየው ቢኖርም ቢሞትም የማይጎዳ ስለሆነ ነው ተግባባ እንደ መራራ አይነት ንፍጥ ዝም ያልናቸው መሄድ የለብንም በትክክል የተናገሩን እውነተኛ ትግል የሚያደርጉት እንትንላለን እኔ አሁን በነገራችን ላይ በምኒልክ ጊዜ ወይ በነጎበና ወይ በነ ምናምን በደል ደረሰብህ ምናምን የሚሉት ጋር አልከራከርም maybe አይመለከተኝም ያ ነገር ነገር ግን የሌለ ነገር ማለት አማራ የሚባል ገዢ መደብ ነበር ጨቆናን የሚለው ግን ውሸት እንደሆነ ስለማውቅ ፋክትም እውነትም ስለሆነ ይህንን ግን በዝምታ ማለፍ የለብንም በትክክል ነው የምናገረው መራራ ትግሬን ፈርቶ ትግሬን ነፃ ለማድረግ ከትግሬ ስልጣን ለመቀበል የሌለ አማራው ያማራ ገዥ መደብ ይያለ መወንጀል ማቆም መቻል አለበት ባለፈውም ይሄ ማን ነው ህዝቅኤል ጋቢሳ የሚባለው አፉን ከፍቶ ተነግሮት ነበር አሁን ተረጋግቷል እሱ ተረጋግቷል ይሄ መራራ ጉድና የሚባልም ይሄ የሻገተ ጭንቅላትን እዛው ራስን አስተካከለና የሚቀየር አይመስለኝም ይሄ ሰውዬ ለረጅም ጊዜ ስለማውቀው ነው ኦኬ I know him ለረጅም ጊዜ እኔ ተማሪዎች መሪን እኔ ነበርኩትኝ በዛ ነው ምርጫ 97 ላይ I was student union leader ተማሪዎች መሪ ነው የነበርኩትኝ የህዝብን አመጽ መርቻለሁ የተማሪውን አመጽ መርቻለሁ ከፊት ለፊት ይሆንኩኝ የተማሪዎች መማክርት ሊቀመንበር ነው የነበርኩትኝ እና ያኔ በደንብ ፖለቲካሊ አክቲቭ ስለነበርኩኝ በጣም ልጅ ነኝ ግን እንደዛም 17 አመቴ ምናምን ቢሆን ነው በጣም አክቲቭሊ ነገሮችን ከታተል ስለነበር በደንብ ነው ማውቀው በ16 በ17 አመት ውስጥ 16 አመት 17 አመት ወጣት በሆንም አይ ነው
እና ያኔ በጣም ፈሪው የነበር እሱ ነው እንትና ልደቱ ተው ወያኔ ሰላይ ነው ግን እሱና ከተቃዋሚ ነን ያሉ ከሚፈሩት ደግሞ እሱና ፕሮፌሰር ማን ነው የሚባል አንድ አለ በየነ ጴጥሮስ የሚባል ሁለቱ በጣም ፈሪዎች ናቸው በጣም ፈሪዎች ወያኔ እንትን እንዲሰጣቸው የሚፈልጉ ስልጣን አጭበርባሪ ናቸው እነዚህ ምንድነው ማድረግ የሚፈልጉ ሞዴሬት ራሳቸው ሞዴሬት ሰው ወያኔ ከነሱ ይሻሉኛል ብሎ ከነሱ ጋር ድርድር እንዲያደርግ ነው ወያኔ እንደዛ አይነት ግሩፕ አይደለም ወያኔ በኃይል ነው የሚያም ከጫካ የመጡ በዱር ህግ የሚመሩ ቡድኖች ናቸው ኃይለኛ ነው ሁሌ ስልጣን ታዋግትና ታገልና ያዝ አትልመጥመጥ ካልቻልክ ዞር በል ከዛ ውጪ ግን አፍን አትክፈት መራራ ጉዲና የምትባል ግለሰብ እኔ መጨረሻ ማስጠንቀቂያ ነው የምሰጥ አፍክን አትክፈት ነው ማለት ኦኬ አፍክን አትክፈትና በዚህ ሰውዬ ላይ ጻፉበትኝ ምሁራኖችም ጻፉበትኝ አክቲቪስቶችም ጻፉበት ይሄን ሰውዬ መሸማቀቅ መቻል አለበት ልክ እንደዛ እንደማን ነው እንደ ጋቢሳ እንደ ዝቄል ጋቢሳ ይሄ መሸማቀቅ መቻል አለበት ኖ ፍሪ ራይድ በአማራው ላይ የውሸት ታሪክ የተነገረ የሚከድበት ያ ዘመን አቁቷል ኖ way no free ride we have to fight back ወያኔን ህዝባችን ይታገላል በህዝባችን ላይ የውሸት ነገር የሚያረጉትን በዝምታ ማየት የለብንም አሁን ድምጣቸው ጠፍቷል አማራን ይሳደቡ የነበሩት እነማን ናቸው እነ ኤፍሬም ማዴቦ ተሽማቀዋል በእኛ ትግል ነው አሁን እነ ኤፍሬም ማዴቦ ወጥተው አይናገሩ ኤፍሬም ማዴቦ ልክ እንደዚህ የአማራ ገዢ መደብ ይያለ በየስብሰባው እየተጠራ ንግግር ያደርግ ነበር ግን ባደረግነው ካምፔን አሁን ተሽማቆ አይሄድም ግንቦቴዎች እንኳን ፈርተው ሰው የሆነ እንትን አይሉት ተላዩ የነሱ ስብሰባ ላይ እንኳን አይከሄድም ይተውዬ የግንቦት ሰባት ስብሰባ ላይ ራሱ አይጠራም ይሄ ኤፍሬም ማዴቦ የሚባል በአማራው ላይ አፉን በመክፈቱ በሱ ላይ ካምፕ በደረግነው ካምፔን ህዝብን ስላነቃን አሁን ይሄ ሰውዬ ለነሱ ዳሜጅ እንደሚያመጣባቸው ስለሚያውቁ ገለል አድርገውታል አሁን ከመድረክ አጥፍተውታል በአማራው ላይ አፉን እየከፈተ መሄድ አይፈቀድለትም ማንም ብዙዎች አፋቸውን የሚከፍቱትን ሁሉ ልክ ያስገባን ሄድ ነው ተግባባ ይሄ ትናንት የተናገረው እሁድ ነው የወጣው የእሁድ እትም ላይ ነው ቃለ መጠይቁን አይደለም ትናንት የአርብ የቅዳሜ ማታ ማለት ነው እሁድ ነው ታትሞ የወጣው ጋዜጣው ሸገር ታይምስ ላይ ሸገር ታይምስ መራራ ጉድና የሰጠው ኢንተርቪው እዩት እና የትግሬ በላይነት አለ ወይ ተብሎ ሲጠየቅ ነው ይሄን የተናገረው የትግሬ በላይነት አለ ወይ ሲባል የትግሬ በላይነት የሚባል የለም ያለው የህወሓት የበላይነት ነው ህወሓት ትግሬ ግን ትግሬና ህወሓት ይለያያሉ የትግራይ ህዝብ ይለያያሉ ብሎ ይሄንን ለማስረዳት ያቀረበው መከራከንትን ማስረጃ ምንድነው የአማራ ገዢ መደብ ባደረገው አማራን እንደማንጠይቀው ሁሉ ህወሓት ባደረገው ትግሬን እንትን አንጠይቅም ነው የሚለው መራራ የኔ ጥያቄ ደግሞ ህወሓት የሚባል በትግሬ ስም ተሰባስቦ የተንቀሳቀሰ ቡድን አለ ስሙ ህዝባዊ ወያኔ ሓርነት ትግራይ ማንፌስቶ ፕሮግራሙ መራራ ጉዲና አማራ ገዢ መደብ ነን ብለው እኛ አማራ ገዢ መደቦች ነን ብለው የተሰባሰቡ ድርጅቶች ወይም ኃይሎች እነማን ናቸው ያስረዱን ነው ስለማን ነው የሚያወሩትኝ እኔ አቀረብኩላቸው ለመራራ ለሚባል ሰው አንቱ ለማለት ተቸገራለሁ ምክንያቱም ክብር ለሚገባው ክብር ስጡ ተብሏል እንደ መራራ አይነቱ ክብር የሚገባው ሰው አይደለም ይቅርታ አድርጉልኝ ክብር የሚገባው ሰው አይደለም እና መራራ የአማራ ገዢ መደብ ማንን ነው የሚለው ምን ልክ ሸዋ ተብሎ ሸዋ መሳፍንት ናቸው
ጎበና ሸዋ ነው እነ ባልቻ ሸዋ ናቸው እነ ድነግድም የሸዋ ነው የሸዋ ኢሊት የሸዋ ምንድነው ይሄ የሸዋ መሳፍንት እኮ ነው የሚባለው አማርኛ ይናገራሉ ኦሮሞኛ ይናገራሉ ጉራግኛ ይናገራሉ ንግስናቸው ሰለሞኒክ ዳይናስቲ የሰለሞን ስርወ መንግስት ዛጎይ ዳይናስቲ ሰለሞኒክ ዳይናስቲ ሰለሞን ከሚባል ንጉስ ጣይቡ ሰለሞን ከሚባል ከሱ ዘር ሐረግ አለም ብሎ ክሌም ማድረግ ነው ንግስና አለቀ በነገድ በብሔር ተሰባስበው ስልጣን ያዙበት እንትን አልነበረም እኛ አማራንን ብለው የተሰባሰቡ ሰዎች ናቸው እነ ጎበናና እነ ምኒልክ አማራ ብለው የተሰባሰቡ ሰዎች ናቸው የምትሉኝ ከሆነ አቀርብ ነው የምለው ለመራራ የለው ነው የሸዋ አማራ አይደለም ሸዋ አማርኛ የሚናገሩ አሉ ሸዋ ኦሮሞኛ የሚናገሩ አሉ ሸዋ ጉራጌ አለው ሸዋ የሚባለው ክፍለ ሀገር ላይ አማርኛ የሚናገር አለ ኦሮሞኛ የሚናገር አለ ጉራጌኛ የሚናገር አለ ሸዋ ከፊሎቹ የኃይለ ሥላሴ ጦር አዋጊዎች መሪዎቹ ጉራጌኛ ተናጋሪ ናቸው ከፊሎቹ ኦሮሞኛ ተናጋሪ ናቸው ከፊሎቹ አማርኛ ተናጋሪ ናቸው አማራ በሚባል ነገድ ውስጥ አልተሰባሰቡም በጭራሽ የለም ይሄን ያቀርብ እኮ ነው ማስረጃ እንግዲህ ያለው ውስጥ ያላችሁት ማንንተ ናችሁ በመራራ ግሩፕ ያለው ግሩፕ ነው መራራ የሚያቀነቅነው ነው ጋቢሳ ዝቄል ጋቢሳ የሚያወራው የውሸት ዲኒያ ላይ የአማራ የሚባል የለም የአማራ ገዢ መደብ ብሎ ስልጣን ያዘ የለም አማራ ብሎ ስልጣን ይዞ አይለቅልህም ነበር ማን ነው ዋለልኝ እኮ ናቸው የታገሉት እነ ጥላሁን ምን አሚን አማራ የሚባል ነገር አማራ የሚባል ገዢ መደብ ስልጣን ጨብጠው ቢሆን የለም የነበረው የሸዋ መሳፍንቶች ናቸው ማከላይ መንግስት ይሄም ደግሞ ለምሳሌ በነ ማከላይ መንግስቱ ለምሳሌ በሆነ ሰዓት ላይ ወደ ጎንደር ላይ ነበር ለምሳሌ የሆነ ጊዜ ላይ ደግሞ ወደ ወሎ ሄዶ ነበር ከላይ ከአክሱም የነበረበት ጊዜ ነበር በነገር ማንነት ላይ ተመስርቶ ግን እንትን አልተደረገም ስልጣን ለመጀመሪያ ጊዜ በነገር ላይ ተሰባስቦ የተንቀሳቀሰ ፖለቲካል ኃይል ህወሓት ነው ማለት ታገሉ ስልጣን የጨበጠው ኃይል በነገሩ ተሰባስቦ በብሔር ኢትኒካሊ ኮንሺየስ ነው ኢትኒክ የራሴን ነገድ አይደል ነው ኢትኒክ የሚባለው ነገር ነው ነው የሚለው የተሻለው ቃል ምክንያቱም ጎሳ የሚለው ሞር ከቋንቋ ጋር ስለሚያዝ አይደል ነው በኢትዮጵያ ደግሞ ነገድ ማለትም አቸጋሪ ነው በጣም ግራ የተጋባበት ነው ሳይንቲፊካሊ ዲፋይን አድርገው ካል ግን ኢትኒካሊ እኛ ትግሬንን ብለው የሚያምኑ ሰዎች ተሰባስበው ታግለውስ ባልነበረው ፖለቲካል ሁኔታ ተጠቅመው ወደ ስልጣን ከመጡ በኋላ የራሳቸው ማህበረሰብ እየተጠቀሙ ያለበት ሁኔታ አለ እውነታው ሐቁ ይሄ ነው ይሄንን አለማመን እኮ መብቱ ነው ሰውየው ለምሳሌ ህወሓትና የትግራይ ህዝብ የተለያዩ ናቸው ቢል አይ ዶንት ኬር መብቱ ነው ያዝ ራይት የፈለገውን አቋም መያዝ ይችላል ግን አማራውን ለመወንጀል አሁንም አፉን መክፈቱን ግን ማቆም መቻል አለበት መራራ የሚባል ዱኩማን ፖለቲከኞች እጃችሁን አንሱ መራራ ስምን ቄስ ጥረውና አማራ ብለመጥራት የለብህም ስርዓት ያዝ ነው የምንልህ መራራ ምትባል ሰው ካምፔን ሊደረግበት ይገባል ስነ ስርዓት እንዲይዝ ሊጻፍበት ይገባል ይሄ ሰው የላይ አክቲቪስቶች በደንብ ሄዱበት ጻፉበት ይሄን አቅጣጫ ለመስጠት ነው ዛሬ ገባሁት እንጂ መግባት ፈልጌም አልነበረ ምንድነው ጀግና የምትለው ጀግና መታሰር ከሆነ እነሱም ታስረዋል አሚን ታምራት ላይ ነኝ ስኳር ቅሞ ታስረዋል አሚን መታሰር ከሆነ ነክቶ መመለስ እንስር ቃሊቲ ምናምን አይቶ መምጣት ነው እንደ ጀግና የሚያደርገው ነው ወይ መራራ አንቋላጭ ለወያኔ ያንቋለጠ ወያኔን ባክ እኔ ይሻላልው
እኔ ሞዴሬት ነኝ ባክባክ ስልጣና ያለ የሚለማመጥ በቋቋ ፈሪ ነው ሽንታም በቁሙ የሚሸራ ነው ተግባባን አሁን ሰቤት ወጣው ምናምን ብሎ ግን አፉን መክፈት የለበትም በተለይ በአማራው ሊነገረው ይገባል በደንብ በዝም ተመታለፍ የለበትም ይሄ በቃ እንትን ምንድነው ጉልቻ በቃ የማይለወጥ ድንጋይ አይደለ እኔ ተምሬ ያለ ምናምን ይላል ግን እነዚህ ተማሩ አይደሉም ድንጋዮች ናቸው ዩኒቨርሲቲ ገብቶ ሊወጣ ይችላል you go to the university but the university doesn't go through you ዩኒቨርሲቲ ገብተህ ልትማር ትችላለህ ግን ዩኒቨርሲቲ ወደ አንተ ጭንቅላት አይገባም ያን ገብተህ ተምረህ ምናምን ዲግሪ ያለኝ ማስተር አለኝ ዶክተር ምናምን ልትል ትችላለህ ግን ኮንሰፕቹዋላይዝ ካላደረከው ካላዋሃድከው ዝም ብለህ ተመግብ ሻምድለህ ብትወጣ ኢንተሌክቹዋል ትባል አትችልም አሚን ገብተህ ሻምድለህ ይሸመደርከውን ልትሰራ ትችላለህ እንደ መራራ አይነት እንደ ጋቢሳ ዝቄል ጋቢሳ አይነት እንደ ማደ ኤፍሬም ማደ ባይ እነዚህ ናቹራሊ ታለንትድ ያልሆኑ ጭንቅላታቸው ሪታርድድ ነው ሜንታሊ ሪታርድድ ኢምፔርመንት ያለባቸው ዘገምተኞች የአይምሮ ዘገምተኞች የጭንቅላት ድክመት ያለባቸው ስንፈት ያለባቸው እነዚህ ስብስቦች ዩኒቨርሲቲ ገብተህ ተምረህ ብትወጣም ግን ዩኒቨርሲቲው አንተ ውስጥ አልገባም ሸምደን የወጣኸው ደግሞ ሶሻል ሳይንስ ነው ታቁታላችሁ ሶሻል ሳይንስ ፖለቲካል ሳይንስ ነው ኢዚ ሳብጀክት ነው ማን ደካማ ተማሪ የሚገባበት ነው በነገራችን ላይ ሶሻል ሳይንስ ደካማ ያለ አካዳሚካሊ ደካማ ያለ ኢንተሌክቹዋል ደካማ ያለ ሰው የሚገባበት ነው ቀላል ነው ሸምድደህ መውጣት ነው ኦኬ ሶ ሜንታሊ ሪታርድድ ሜንታል እንት ያለባችሁ እናንተ መራራ አይነት ሰው ነው ሊነገረው ይገባል ጎበዝ በደንብ ይሄንን መልእክት አስተላልፉልኝ እኔን ተውት እኔ ብዙ ጊዜ መልእክቱን ስለማነሳው ቪዲዮውን ግን ሌሎቻችሁ በዚህ ሰውዬ ላይ ጽሁፍ ልጽፉበት ይገባል በዝምታ ሊታለፍ አይገባም ተግባባን እንደ መራራ አይነት ዘገምተኛ አማራው ላይ አፉን ሲከፍት ዝም አለለው ምን ማንም ላይ ዝም እንደማለው ሁሉ ሌላው በዛ አጋጣሚ ግንቦቴዎች ደግሞ አለን ያላችሁ ነው ግንቦቴዎች ወሎ ገብተናል ያላችሁ ነው እነ ባዩሽ አሉስ ወሎ ባዩሽ ጥራስ ባዩሽን ባዩሽ ወይዘሮ ባዩሽ አለሽ ንገሩልኝ እስኪ ለወይዘሮ ባዩሽ ግንቦት ሰባቶች ወሎ ገብተናል ካንቲባውን የመርሳን ካንቲባ ገለናል ያሉ ነው ህዝቡ ለምሳሌ የከተማውን ዳኛ በህዝብ ላይ ጥይት ሲተኩስ እርምጃ ወስዶበታል ገለው አቃጥሎታል ይሄ ሚዲያ ሁሉ የዘገበው ነው ህዝቡ የሚመሰከረው ነው ህዝብ ያደረገው ነው የግንቦት ሰባት ጦር ደግሞ የግንቦት ሰባት ተአምረኛ ጦር ከዳማ ሬስቶራንት ሆኖ የከተማውን ካንቲባ ገድያለው ብሎ ነበር የተገደለው ሰውዬ ደግሞ መቃብር ፈንቅሎ በሶስተኛው ቀን ከሙታን ተነስቶ በሶስተኛው ሰዓት ማለት ይችላል ቪኦኤ ላይ ኢንተርቪው ሰምቻለሁ እና ግንቦት ሰባት ጥቃት ሰንዝር ገብተናል ያሉ ነው ወሎ እና ባዩሽ ምቺ ከሆነ ወሎ የኔ ስለምትይ ማለት ነው መረጃ ካለች ብታቀበይን ግንቦት ሰባት መኖሩና ለመኖሩን ካንቺ በለጠ የሚያቀሰው የለም ብዙ ዘመዶች አሉኝ ታያለሽና ባዩሽን ከቻላችሁ ብትጠሯትና ብትነግሯት ይሄን መልእክት ብታደርሱልኝ ደስ ይለኛል እንዳልኳችሁ ለመናገር የለም ለማለትም ይቸገራለሁኝ ምክንያቱም በተለይ ጎጃምና ጎንደር ያለው መረጃ በደንብ ስለማውቅ አፌን ሞልቼ እናገራለሁ በወሎ ላይ ግን ብዙ መረጃ የለኝም መረጃ ስለሌለኝ ባዩሽን ነው መጠየቅ ፈለኩት ይሄን ነው አመሰግናለሁ ህዝባዊ አመጽ ይቆጣጣል ትግሉ ይቀጥል
ጸረ ወያኔ ትግል ውስጥ ተጠናክሮ ይቀጥላል በአንድነት ህዝቡ አማራው ኦሮሞ ጉራጌ አርባ ምንጭና ጉራጌዎች በነገራችን ላይ ይሄ እንትን ምንድነው ወልቂጤ ላይ አመጽ ተደርገዋል አርባ ምንጭ ላይም እንደዚሁ ጥሩ ነው ስንናገር የነበረው ይሄንን ነው ሁሉም ቦታ ላይ ይሁን ይያለ ነው በተመሳሳይ ጊዜና ወቅት ቦታ ላይ በአንድነት ህዝቡ ማመጽ መቻል አለበት በአንዴ ማመጽ መቻል አለበት ተበታትኖ መምታት የለበትም በጋራ ማመጽ መቻል አለበት ስለዚህ የጋራ ህዝባዊ አመጽ መጠራት ይኖርበታል አዲስ አበባ ላይ ህዝቡ ውጣ ቢባል ሊፈራ ስለሚችል አዲስ አበባ ቤታት ውጣ ተብሎ ቢቀሰቀስ ጥሩ ነው ወይ ጀግና የሆነው ሰው ለአመጽ ጥሯል ፈሪ ደግሞ እንደ አዲስ አበባ አይነቱን ፈሪ ህዝብ ደግሞ ሰው የቤት አድማ ቢጠራ የቤት አድማ የሚያስፈልገው ለአዲስ አበባ ነው የስራ ማቆም አድማ ወይ ቤት እንዲቀመጥ ለአዲስ አበባ ሊሰራ ይችላል ምክንያቱም ሰው ከወጣው ገደላለ ብሎ ስለሚፈራ ቤቱ ተቀመጥ ካልከጉን ሊቀመጥ ይችላል ሰው ወይ የተለያየ የትግል ታክቲክ ልንጠቀም እንችላለን እና ይሄ ተጠናክሮ እንዲቀጥል ነው ጥሪ ማቀርበው ህዝባዊ አመጹ ይጠናከር ህዝባዊ አመጹ ይቆጣጣል ህዝባዊ አመጹ ይፋፋም በያቅጣጫው ይሄን ነው ማለት ፈልከው ጥያቄ ካላችሁ ቀበላለሁ ኮሜንት እሺ አሁን የኮሜንት ሰዓት ነው አጠር አድርጌ ያለው አንዳንድ ኮሜንቶችን ኦኬ ጥያቄ ካላችሁ እሺ ጸረ አማራ ብላችሁ ነው ጸረ ትግሬ ፕሮፓጋንዳ የምትነፉት ረምጴውን ትግሬዎቹ ህዝባችን እየገደሉ ስለሆነ ትግሬዎቹ ከሀገራችን ይውጡልን ነው ያልናል ራሳችን እንከላከል ነው ያለን አሁን ትግሬዎቹ ተሰባስባችሁ እየገደላችሁና ያላችሁት እናንተ ከአውሬም ትበልጣላችሁ አውሬ የዱር አውሬ አኒማል አታካል አደረከው በሚኖርበት አካባቢ ሄደ ካልነካው አይነካም ጂብ ነብር አንበሳ አይተናኮሉም እነሱ የሚኖሩበት ጫካ ዱር ሄደ ካላጠቃቸው ትግሬ ከአውሬም በላይ ነው ሰው ቦታ ላይ መጥቶ የሚገል የሚጨፈጭፍ ስብስብ ነው የሆነ ያለው ትግሬ ስንል ህዝባዊ ወያኔ ሓርነት ትግራይ ህዝባዊ የትግሬ ህዝብ ነፃ አውጪ ድርጅት ማለታችን ነው እሱ ነው ሪፈርም እናደርገው ሌላ ጥያቄ ካለ ቀበላለሁ ምን የአማራ ባለስልጣናቶች ኃይለ ሥላሴ አማራ ነኝ ብሎ አልተሰባሰበም እስከማውቀው ድረስ ኃይለ ሥላሴ እንደውም በመወለድ ከሆነ ኃይለ ሥላሴ ከጉራጌ ከኦሮሞ ከአማራ የሚገኝ ነው ኃይለ ሥላሴ ከሌላም ሊገኝበት ይችላል መንግስቱ አማራ አይደለም መንግስቱ ናማራ ቢሆኑ መንግስቱ ለምን ጎንደርን ህዝብ ይጨፈጭፋል መንግስቱ ጎንደር ህዝብ እንደሚጨፈጭፈው እናንተ መቀሌን ህዝብ ትጨፈጭፋላችሁ የሚያደዋን ህዝብ ያቺው የምታቀርቡት መከራከሪያ ራሱ በጣም ፋላሲ ነው ውድቅ ነው ሌላ ጥያቄ ካለ አንተ ግን ጥያቄ ነው ያልኳችሁ ጥያቄ እቀበላለሁ ሳልሳዊ ቴዎድሮስ ኢትዮጵያን ህዝብ ነፃ የሚያወጣ ሳልሳዊ ቴዎድሮስ ይመጣል ይወለዳል ኢትዮጵያን ህዝብ ነፃ ያወጣል ተብሎ በቀደሙ ነብያት ተነግረዋል ኢትዮጵያ ውስጥ ኢትዮጵያን ህዝብ አንድ የሚያደርግ ቴዎድሮስ የሚባል ንጉስ መንገሱ እሙን ነው እሱን አብረን እናየዋለን ሌላ ጥያቄ አለ ሌላ ጥያቄ ካላችሁ ቀበላለሁ አይዲያችን መራራ ጉድና የሚባል ዘገምተኛ ሸገር ታይምስ ላይ የሰጠውን ኢንተርቪው በመቃወም ነው ለሱ መልስ ልሰጥ ነው የገባሁት ህዝባዊ ኢትዮጵያ ህዝብ 90 ሚሊዮን ነው ህዝቡ እየታገለ ነው በገደልክ ቁጥር አሌክስ አለማይ ትልቁ ችግር ይሄ ነው አንተ ወንድሙን ስትገልበት ደም ሲፈስ ደም ይፈላል ነው አንድ ሰው አንድ ቤተሰብ ጋር ስትገል የዛ ቤተሰብ አባላት ነው የሚነሳው አሜሪካ በቦምብ ተፈንዳለች አሸባሪ ምናምን እንዳለች ግን በቦምብ የገደለችባቸው ቤተሰቦች
ሱሳይድ ቦምበር ይሆናሉ ራስ አጥፎ ጠፍ ይሆናሉ የበለጠ ጥላቻ ነው ቢውልድ የምታደርገው ሰውን በመግደል አታስቆመው የበለጠ ሄት ነው ቢውልድ የሚያደርጉት ወያኔዎች ሌላ ጥያቄ ካለ የአርበኛው ልጅ አርበኛ ኦኬ አርበኛው ገብታችኋል ጎንደር እንትናሚን ወልዲያ መርሳ ቆቦ እስኪ ይሄን መልሱልኝ የአርበኛው ልጅ ገብተናል ያላችሁ ነው ናትናኤል መኮንን የሚባል አንድ እንትን አለ ኢጣሊያን እንትን አለ ተወላጅ ነው ከጣሊያን የሚገኝ ማን ነበር ናትናኤል መኮንን የሚሉት ልጅ የግንቦት 7 አፈጮል ላይ እና እሱ ገለናል ከንቲባ ከተማ ከለና ያለ ነው ያለው ወሎ ከገባችሁ ወሎን ህዝብ ጥሩ ነው አግዙትኝ እኔ አልቃወማችሁ ገብታችሁ ከሆነ ካልሆነ ግን የወሎ ልጆች ያው መልስ እንጠብቃለን ከነባዩሽ ሌላ ጥያቄ ካለ የትግራይ ህዝብና ወያኔን ሊጠይቅ ነው የምታየው ለይተክ የትግራይ ህዝብና ወያኔ መጀመሪያ ላይ ወያኔ ሲመጣ ህዝቡ ተቃውሟል ነበር የትግራይ ያኔ የነበረው ጀነሬሽን ብዙዎቹ ይታገላሉ ኢትዮጵያ ውስጥ በሚለው ብዙዎቹ ደግሞ ያው ወያኔ ፕሮፓጋንዳ ያመኑ ሂደዋል ተቀብለው አሁን ያለው ጀነሬሽን ሙሉ በሙሉ በሚያስብል ደረጃ ወያኔ ነው ወያኔ የሚባለው የትግራይ ህዝብ ጦር ወታደር ነው ወያኔን የሚቃወሙ ኃይሎች አሉ ቡድኖች አሉ ግለሰቦች አሉ ግን ኢንሲግኒፊካንት ናቸው ሰው እኛ ብዙም ለይተን ለማየት አንችልም አሁን ያ የትግራይ ህዝብ ትግል ነው ይሄ እኔ ወያኔ አይደለሁም ብሎ መውጣት ያለበት ራሱ ነው እንጂ ለሱ ጥብቅና የምናገረው ነገር እየገደለ እየሞተ ላለው ህዝብ ነው የምከራከረው እኔ ለሚጨቆነው ህዝብ ነው እኔ ድምጽ መሆነው ትግሬ ብለው ተሰባስበው መጣው የጨፈጨፉን እየዘረፉን ያሉ ስብስቦች አሉ ሰው እነዚህ ዘራፊዎች እንዳሉ ነው ማውቀው ከዛ ውጭ ያለው የራሱ ጣጣ የናንተ እዛው አይመለከተንም እኛ ሌላ ጥያቄ ካላችሁ የወሎ ህዝብ ነው አመርሳዎች ናቸው ግንቦት 7 የለም ለምትሉ አለው ያለ ነው እንግዲህ ግንቦት 7 እና የወሎ አክቲቪስቶች ወጣ ብላችሁ አስረዱን ካለም ንገሩን ያው በእኛ ወቅት ጎንደር ላይም እንደሌለ አውቃለሁ እኔ ጎጃምም ላይ እንደሌለ ወሎ ላይና ሸዋ ላይ ብዙ መረጃ የለኝም I don't have that much friends አየለም ያላችሁ ወለጆች ሐሳብ ስጡ ኦኬ ኦኬ ሌላ ጥያቄ ካለ ዳዊት ከበደ ጋዜጠኛውና ዳዊት ከበደ የምትባለው አንድ ወያኔ እንትናል ዳዊት ነው ዳዊት ከበደ የሚባል ዳዊት ከበደ እኮ የአማራ ስም ነው ስማችንን ስምን ቀይር የኛን ስም ማን ነው አንድ ትግሬ ተላላኪ አለ ጋዜጠኛ እሱ ኮንክ ዳዊት ከበደ የምትባለው እሺ ሌላ ጥያቄ ካላችሁ ቀበላለሁ የተወሰኑ ጥያቄዎችን ነው የምቀበለው ለሄድ ነው አንድ 5 ጥያቄዎችን እቀበላለሁ ከዚህ በኋላ ከህዝቡ አጠራጠር ያሉ ጥያቄዎችን ጥያቄ ካላችሁ ከሌላችሁ እናጠቃልላለን ኮሜንት ይስላላችሁ ነው እኔው በአጠቃላይ ይሄ ነው በመራራ ጉዳይ ላይ ካምፔን አድርጉበት ይሄን ቪዲዮ ለተወሰነ ሰዓት መረጃ እናድርስና እንትነላዋለን ሌላ ጥያቄ ካለ I think ይላችሁ ማለት ነው ጥያቄ ብዙም ይላችሁ መራራ ሸገር ድምጽ ላይ የሸገር ታይምስ ላይ ያለው የትግራይ ህዝብ የበላይነት የሚባል የለም ይሄ ውሃት ነው ያለው ዓለም መብቱ ነው ህዋሃትና ትግራይ ህዝብ ላይ ያለው ማለት ይችላል መብቱ ነው እኔ ችግር የለብኝም እዚህ ላይ ይሄ ፖለቲካል ስቴትመንቱ ነው በዚህ ትግል መታገል ይችላል የኔ ዋና ዝጋ ልዩነት ዲዛግሪ ባደረግም መብት አለው ይሄን ይማለት እኔ ያልኳለሁት ግን ከዚህ ቀጥሎ የተናገረው ይሄንን ጀስቲፋይ ለማድረግ ይሄንን ለማስረዳት ያቀረበው
በለለበት አማራውን የሚወነጅል አማራ የአማራ ገዢ መደብ በሰራው አማራ እንደማይጠየቀው ሁሉ ህወሓት በሰራው የትግራይ ህዝብ አይጠየቅም ብሎ ነው የተናገረው ይሄ አደገኛ ስቴትመንት ነው ባለፈው ህዝቅኤል ጋቢሳ የሚባል እንደዚሁ አንድ በዲያስፖራ ያለ በጣም በጥላቻ ያበደ በጥላቻ የሰከረ ሰው የተናገረው የሱ አካል ነው ይሄኛው መራራ ጉድና የሚባለው ዘገምተኛ የተናገረው የአማራ ገዢ መደብ የሚባል አማራን ልጥቀም ብሎ አማራ ነኝ ብሎ የተሰባሰበ የለም ህዝባዊ ወያኔ ሓርነት ትግራይ የትግራይ ህዝብ ነፃ አውጪ ድርጅት ነኝ ብሎ ትግሬዎችን ሰብስቦ የተሰባሰበ ቡድን ነው የትግሬን መንግስት ለመመስረት ጸረ አማራና ጸረ ኢምፔሪያሊዝም ትግል አድርጌ አገር መስርታለሁ ብሎ የተሰባሰበ ቡድን ነው ይህንን ቡድን ከትግራይ ህዝብ የተለየ ነው ብሎ ለማስረዳት የሌለ ታሪክ ውሸት ታሪክ ፈጥሮ አማራ ገዢ መደብ ይያሉ በአማራ ላይ ጥላቻ መንሳት መቆም መቻል አለበትኝ ይሄ ነው የአማራ ገዢ መደብ የሚባል የለም ምን ልክ የሸዋ ንጉስ ነው ጎበና የሸዋ ንጉስ ነው የሸዋ አስተዳዳሪ ነው የነበር የሸዋ ባላባት ነው ጎበና በሙሉ ጠቅላላ የምንልክ መሳፍንቶች ተደረቱ ነሱ ሸዋዎች ናቸው ሸዋው አማርኛም ኦሮምኛም ጉራግኛም የሚናገሩ ናቸው የሸዋ ባላባቶች ናቸው ስለምንልክ ሆነ የሚያወራው ስለ ኃይለ ሥላሴ ሆነ የሚወራው ነያ የሸዋ ኖቢሊቲ የሸዋ መሳፍንቶች ናቸው የሸዋ ባላባቶች ናቸው እነሱም የተሰባሰቡትን ሰለሞኒክ ዳይናስቲ ነን ምናምን በሚል እንትን ነው አማራ የሚባል ስብስብ አማራ የሚባል ገዢ መደብ ነን አማራን እንጥቀምኛ አማራዎቹ ነን ብለው አልተሰባሰቡ አላደረጉትም ይሄ እነጋቢሳ አማራውን ለመወንጀል የሚጠቀሙበት ነው ተቀባይነት የለውም ኦኬ ሶ ይሄ ነው ሰላም የሌላችሁ ማን እናንተ ናችሁ እያጭበረበራችሁ መቀጠል አትችሉም አማራው አብቅቷል አይ አንተን እንበል ነው ወይ በመከባበር ላይ ነው ስታከብረኝ ትከበራለህ ቀይ መስመር ስታልፍ ደግሞ ይነገርሃል ይሉንታ የሚባል የለም ነው ወይ መከባበርና እኩልነት ፍትህ አብሮ በጋራ መንቀሳቀስ የሚቻለው ስታከብረኝ ነው በኔላ የውሸት የጥላቻ ካምፔን እየከፈትክ አይደለም አልፈቀደልህም መራራ የሚባል ጨቅላ መራራ ጉድና የሚባል ደንቆሮ መራራ ጉድና የሚባል የአይምሮ ዘገምተኛ በአማራው ላይ አፉን እንዲከፍት አንፈቅድም ነው ተግባባን ያወራን ያለ ነው መራራ ስለሚባል አንድ ፈሪ ሜንታሊ ሪታርድ ስለሆነ አጭበርባሪ ግለሰብ ነው አናልፈውም ነው በዝምታ እኔ በበኩል አላልፈው ሁሌም አም ፍሪ ፐርሰን ማንንም አያዘኝም በድርጅት መመራ ምናምን ሰው ስላልሆንኩ ብዙዎቹን ድርጅቶች የፈጠርኳቸው እኔን እንደንትል ተቆጥረኝ ትችላለህ እንደ አይዲዮሎጂካል ፋዘር ፋውንዲንግ ፋዘር ገባ ብዙዎቹ ድርጅቶች ምንጫቸው ምንሻቸው እኔ ያቀነቀንኩት አይዲያ ነው ፕሮዲዩስ ማደርገው ብዙም ገበርን አልደረግም በድርጅታዊ አሰራር ውስጥ በድርጅት እንትን ውስጥ አልተበተበም አቅጣጫ ተጣለው ጠቁማለሁ ለአክቲቪስቶች ለድርጅቶች የመታገያ እንትኖችን ጠቁማለሁ አሁን ይሄ መራራም ላይ እየጠቆምኩ ነው ያለሁት ከዚህ በፊትም እንደማደርገው ግንቦት ሰባት ላይ መያዝ ያለበትን አቋም አስቀምጫለሁ ኢሳት ላይ መያዝ ያለበትን አቋም አስቀምጫለሁ ይሄን አቋም ብዙዎቹ ድርጅታቸው አቋም አድርገውታል ጥሩ ነው በሌሎችም ጉዳዮች ላይ ትግሬዎች ላይ መያዝ ያለበትን አቋም በትግሉ ላይ መያዝ ያለበትን አቋም መሰረታዊ የሆኑ አይዲያዎች ላይ ሐሳብን መስጠት የአይዲያ ብዙም ድርጅታዊ እንትኑ ላይ ብዙም እንትን አይደለም ሰው እንደመራራ አይነት ሰዎች አደገኞች ናቸው አሁንም በጥላቻ ያበዱ ናቸው እነዚህ ሰዎች እንደመራራ አይነት አጭበርባሪ ሰው በዝምታ መታለፍ የለበትም ለዚህ ንግግሩ በዝምታ አልፈው መራራ የሚባል ልምሻ
ወያኔን እየተለማመጠ ትግሬን ላለማስቀየም በአማራው ላይ አፉን እየከፈተ አይቀጥልም ነው እዛው እንት ማለት ይችላል እኛ በሰውነት ነው መራራ ይፈታ ምናምን ያለው ሰው በሰውነቱ ስለምናይ ነው ትሪት ስለምናደርገው ነው እንዳንተ አይነት ጠባብ አይደለም ኦኬ ትልቅ ሰው ድኩማን ፖለቲሻንስ ማን ነው ትልቅ ሰው የምትለው እንዴ በኢትዮጵያ ትግል ውስጥ እኮ ነገርኩ የአማራ ትግል የሚባለውን ክሬት ያደረግነው እኛ ነን የአማራን ተጋርለው ያቀነቀነው የፈጠርነው ህዝቡ መታገል ያለበትን አቅጣጫ ሰጠነው እኛ ነን ምንድነው ማን ነው ትልቅ ሰው መራራ የሚባላል ድኩማን ፖለቲሻንስ ነው ወይስ ኤፍሬማን ወይም ብርሃኑ ነጋ የሚባል ድኩማን እነዚህ ለኔ ድኩማኖች ናቸው they are history and future የወደፊቱ የኢትዮጵያ ተስፋ እኔ ነኝ because I'm young I'm the future of ኢትዮጵያ አሁን እነዚህ ምጥራቸው history ናቸው አልፎባቸዋል ድኩማኖች ናቸው ይሻገተና አይቀበላው የመቻቻል ነው አማራው የቻለ አይቀጥልም ኢትዮጵያ ህዝብም የቻለ አይቀጥልም መራራ ጉዲና የሚባል ጠባብ ናሮ ማይንድድ ትግሬን ላለማስቀየም የውሸት ታሪክ እየፈጠረ ህዝብን የሚወነጅል ቁንጫ ለሌት ትልቅ ነገር ምን እንኳን አይደለም ግን ሰሞኑን እንቡር ያለ ስለሆነ ዛሬ ይሄን ስላየሁትኝ መናገር ስላለብኝ ተፈርታ በየኮኔኮ ደስታዬን ገልጬ ነበር ግን ወጥቶ ያዘው በሽታ የማይለቀው በሽታ I don't know ምን አይነት በሽታ እንዳለባቸው በጣም ነው የሚገርመው እንደ መራራ አይነት ድኩማን እና ይቻላልክ የማይለቀው ባዶ ንፍጥ ጭንቅላት እና ይቻላልክ የትግሬ በላይነት ህዋት ስላለ የትግሬ በላይነት አላንልም የአማራ ገዥ መደብ በሰረው አማራ እንደማንጠይቀይ አማራ የሚባል ገዥ መደብ መቼ ነው ስልጣን ይዞ አማራን ጠቅማለሁ አማራ ነኝ እኔ አማራ ገዥ መደብ ነኝ ያለው ማን ነው ንገረኝ ጎበናን ነው አማራ ገዥ መደብ የምትለው ምን ይልክ ነው አማራ ገዥ መደብ የምትለው አባ እንተነ ማን ነው እነ ባልቻን ነው እነ ባልተሳፎን ነው እነ ማን ነው የአማራ ገዥ መደብ የምትላቸው ድኩማኖች ናቸው ድኩማን ፖለቲሸኞች አይፈቀድላችሁም ነው እንዲህ ዋን መተላለፍ የለም መራራ ማለት አደገኛ ግለሰብ ነው በጣም ብልጣብልጥ በጣም እስስት ፈሪ ቦቅቧቃ አጭበርባሪ ሰው ነው ለአማራው የማይቦዝን ጣላት አድርጌ ነው የምቆጥረው ነው መራራ ጉድና የሚባል እንደ መራራ አይነቱ ነው የደንከር ለዚህ የነጻነት ታጋይ ቆጥብዬ ማለትም አስፈላጊ አይደለም አንዳንዴ በሰውነት ሰዎች ሲታሰሩ እንናገራለን ግን ከመጀመሪያው ጀምሮ መራራ የህዝብ ሰው እንዳልሆነ አውቀዋል መራራ ታጋይ እንዳልሆነ አውቃለሁ መራራ ነው ፍሪደም ፋይተር ነው አይደለም መራራ ኢንተሌክቹዋል አይደለም መራራ ድኩማን የሆነ አዲስ አበባ ዩኒቨርሲቲ ውስጥ ሲፏቀቅ የኖረ አንድ አጭበርባሪ ጉጥር ነው አለቀ ሌላ ነገር የለም ይሄ ነው አመሰግናለሁ ሌላ ጥያቄ ካላችሁ ቀበላለሁ ጥያቄ ካለ ሽንታም አይደለም መራራ ነው ሽንታም ወያኔን የሚለማመጥ በፈሪነት የሚታወቀው ምርጫ እናውቀዋለን እኮ የወያኔ ፓርላማ ላይ መራራ መለስን እኮ እንዴት እንደሚፈራው አስታውሳለሁኝ እኛ ወጣቶቹ በ16 ምናምን አመታቸው የተማሪዎችን እየመራን ፍትለፍት ጥይት ከአጋዚ ጦር ጋር ስንፋለም መራራ አንቋላጭ ነበር ለወያኔ በመሃል በድርድር ስልጣን ለማግኘት የሚተስፋ የሚያደግ አጭበርባሪ ሰው ነው ሌላ ነገር ካላችሁ ለጥፈዋለሁ እሺ በቀለ
በቀለ ገርባም አማራ ነው ወንጅሏል አሁን ከእስር ቤት ከወጣ ደግሞ ከተለወጠ ብዬ ነው እንጂ ተፈማለጋው አማራውን ኢንሳልት አድርጓል እሱም ቢሆን የአማራው ገዥ ምድብ ላይ ተመሳሳይ እንትን ያለው ያው ያዛቸው በሽታው ልክፍቱ ግን አሁን ከእስር ቤት እንትን ሲል አቋሙን ሊያስተካክል ይችላል ብዬ ተስፋ አደርጋለሁ እና ለሰው ልጆች እንትን መስጠት ያስፈልጋል ሰው ባለፈ ታሪኩ ሰውን ጀጅ ላደረገው አልፈልግም ዛሬ አቋሙን አስተካክሎ ከመጣ ሰየው በደንብ መራራም በደንብ ነው መከታተል የሚያስፈልገው አጭበርባሪ ነው እና አማራን የሆነ አትወንጅሉ አማራ ያላችሁ አትወንጅሉ ነው ፖስት አደረገዋለሁ እሺ ሌላ ጥያቄ ከሌላችሁ ማለት ነው አመሰግናለሁ ቴንክ ዩ ምሁር አደርባይ ምሁር ነው የነበረው መራራ አደርባይ ነው ሌንጮ እነ ሌንጮን ተዋቸው እነ ሌንጮ ምክንያቱም አሁን አልሰማቸው ኦልሞስት ወደ 70ዎች ውስጥ ነው ሌንጮ እኮ አረጀ እኮ ኦሬዲ አሁን አዛውንት ሆኗል እነሱ ያው ፖለቲካሊ አክቲቭ ስላልሆኑ ለጊዜው ተዋቸው ለኦፊስ እሱ ወደፊት እናያለን ኢትዮጵያን አንድ ቀን እንመራታለን እናስተዳድራታለን ለዚህ ይሄን ህዝብ በፍቅር በአንድነት መምራታችን አይቀርም ያው ህዝቡ ከጠየቀን ማለት ነው የጠየቀን ታራ መቀሌ በፊት እንደና ነበር ያ እስኪና ያለን አሁን እኔ እስር ቤት ባለ ሰው ላይ ብዙ መናገር አልወድም ኖርማሊ ለዛ ነው እስር ቤት ያሉ የታሰሩ ሰዎች ላይ ከመናገር ቆጥባለሁ ችግር ቢኖርባቸው እስር ቤት ያለን ሰው መናገር አልወድም ከሂዩማኒቲ አንፃር ለዛ ነው ዝም ነው የምለው የታሰሩ ሁሉ እንዲፈቱ ምኞቴ ነው ሰዎች ሲታሰሩ ከቤተሰብ ይለያሉ ልጆች አሉ በእስር ቤት የተለያዩ ስቃዮች ይደርሳሉ ያኔዎቹ አጋዚዎቹ የተለያዩ ማሰቃያ ነገሮች እንደሚያደርሱ ሁሉ ስለማውቅና እስር ቤት ባለ ሰው ላይ ለመናገር ተቸገራለሁ አስተያየት ለመስጠት ቄሮ የሚመረው ዳውድ ኢብሳ የተለብሳ ኢብሳ ወንድም ይባላል እውነት ነው ተለብሳ ኢብሳ ማን ነው ቄሮ የሚመረው ዳውድ ኢብሳ የተለብሳ ኢብሳ ወንድም ነው ይባላል እውነት ነው ወይ ገመቹ ማን ነው ዳውድ ኢብሳ የኦነጉ አስመራ ያለው ነው ተለብሳ ኢብሳ ደግሞ ማን ነው ተለብሳ ኢብሳ ማለት አልገባኝም ዳውድ why should ህዝቡ አማራው መታገል ያለበት አጠቃላይ ኢትዮጵያ ህዝብ አማራው መታገል ያለበት ራሱን ለማዳን ነው ወያኔ ኦሬዲ የበሰበሰ ስርዓት ሊለወጥ የማይችልበት ደረጃ ላይ ደርሷል ሰው ግድ መታገል አለበት ራስን ነፃ ለማውጣት ይሄ እንትና ፌስቡክ ያለው አይ ዶንት ኖ አላውቅም ፌስቡክ ላይ የሚንቀጨቀጨው ልጅ ኢትዮጵያ ባንዲራ እንደዚህ የሚያደርገው ኢትዮጵያ ባንዲራ
ለብሶ ምናምን ቶሎሳ አብሳ የሚባለው እሱ ጀማሪ ክርስቲያን ከጳጳስ ይበልጣል ይባላል በአገራችን ቶሎሳ አብሳ ማለት ልክ እንደዛ ቶሎሳ አብሳ በፌስቡክ ላይ ጀማሪ ክርስቲያን ጀማሪ ኢትዮጵያዊ ጀማሪ ፍሬሽ ኢትዮጵያዊ አይደለም ብሎ ቆይቶ ስለነበር ጀማሪ ኢትዮጵያዊ ፍሬሽ ኢትዮጵያዊ ማለት እንደዚህ ልክ ኢትዮጵያ ነኝ በእኛ እንትን ከክርስት ወደ መንፈሳዊ ያልነበረ ሰው መንፈሳዊ ሲሆን ከጳጳሱ በላይ ይጾማል ከጳጳሱ በላይ ከእንትኖቹ ከሃይማኖት ካህናቶቹ በላይ ምጽዋት ይመጸውታል በቃ እንትን ያደርጋል ጀማሪ ነው ፍሬሽ ስቶን እንደዛ ያደርጋል እና ኢትዮጵያ ባንዲራ አሁን ለምሳሌ እኔ ከልጅነት ጀምሮ ኢትዮጵያዊ ነኝ ያልኳደኩ ልጅ ስለሆንኩ ምንም አይመስለኝም ኢትዮጵያዊ መሆኔን ለማሳየት ባንዲራ መጠምጠም መልበስ ሻሽ ማድረግ ባንዲራውን መስቀል በዚህ ማድረግ ኢትዮጵያ ምናምን አይጠበቅብኛ አሚን በደንብ በስጋ የተዋሃደ ነው በቃ ከልጅነት ስነ ልቦና ነው ውጫዊ ልብስ አይደለም አሁን ኢብሳ ኢትዮጵያ አይደለም ስለሚፈራ ነው ወይ መላላ ያያቸዋለሁ መላላ ባንዲራ ይሰቅላል ኢትዮጵያ ባንዲራ ምናምን ይሄ ኮንፊደንስ ማጣት ነው በራሳ ለመተማመን ነው እንደዛ ይመስለኛል ግን አይደል ነው ዝምድናውን አላውቅም ዳውድ ኦኬ ለኢትዮጵያ ምን አይነት ፓርቲ ያስፈልጋታል ለኢትዮጵያ የሚያስፈልጋትኝ እንደ ኢሃፓ አይነት ፓርቲ ነው መድበለ ፓርቲ የሚያምን ነው በህዝቦች መብት ኢትዮጵያ ውስጥ የተለያዩ ቋንቋዎች ነገዶች መኖራቸውን ሪኮግናይዝ ያደርጋል ኢትዮጵያ ውስጥ ያለውን ልዩነት አቻችሎ በአንድነት በአንድ ሀገር ውስጥ ለመኖር የሚያስችል ጥሩ የፖለቲካል ግንዛቤ ያለው ኢሃፓ ነው ድሉን ቢያገኝ I don't know ይሄን አላውቅም እኔ ወንድማማች መሆናቸውን በስም ስለተመሳሰሉ ነው ወይስ እውነተኛ ነው ኢብሳ ስለሆኑ ይሄኛው ማን የተነው ተሎሳ ኢብሳ ያኛው አይደል ነው ያላቅም አይደል አይመስለኝ ይሄኛው ልኮ ዝም ብሎ እንትን እኮ ነው የግንቦት ሰባት እብድ እኮ ነው እዚህ ሚንቀዠቀዥ ልጅ አይደለም ትለኝ ፌስቡክ ላይ አየዋለሁ ፖለቲካሊ ዕውቀት ያለው ሰው አይመስለኝም አንድ ቀን ለ20 ደቂቃ አዳምጬዋለሁና ኮረንት የሆነ ስቴትመንት አይሰጥም ቀዥቃዣ ነው እብድ ነገር ነው ባንዲራውን ተናርጋል እና የተረጋጋ እንትን አይመስለኝም ጀስት ምንድነው ይሄ ምጣር ላይ ተጣለ ቆሎ ሚንጣጣ ነገር አለ አይደለ ሲንጣጣ ሰምቻለሁና ዝም ግልብ ነው አይመስል አይ ዶንት ኖ ግን ዝምድነው አላቀም ወያኔዎች የገደሉትኝ በጣም ወጣቱ ዮሴፍ እሸቱ እሱ የወያኔዎችን አረመኔነት የሚያሳይ ነው ወያኔ የሚባል ቡድን ከሰው ያልተፈጠረ በጣም እጅግ አረመኔ ስብስብ ሆኖ የሚያሳይ ነው ያ ድርጊት በዛ ድርጊት ህዝቡ ሁሉ ማመጽ አለበት ፓኪስታን ላይ አንድ ሴት መቸለት ነው ከአንድ ወር ከሁለት ወር በፊት የ7 ዓመት የ8 ዓመት ሴት ልጅ ተደፍራ ተገላ ተገኘች አስገድደው ደፍሯት ስንት ዓመት ልጅ ናት ህፃን ልጅ ናት የ4 ዓመት እና የ3 ዓመት ልጅ ነው የተባለው ሴት የ3 ዓመት ወይ 4 ዓመት ህፃን ልጅ ደፍሮ እንትን አድርገው አስገድደው ደፍሮ ህፃኗን ገላው ተገላ ተገኘችና በዛ ህዝቡ ተቆጥቶ የፓኪስታን አመጽ ሲደረግ ነበር ሊያስቆጣን ይገባል የ9 ዓመት ህፃን ልጅ መስቀል ግንባሩ ላይ አርገው ቃና ዘይገላ ለክብር የወጣን ልጅ ገለው እንደገና ደግሞ የተረፈውን ጥይት መተው ወደ ሆስፒታል ሊወሰድ ሲል አስቆመው መጨረስ ይሄ አረመኔነት ነው ይሄ ካላስቆጣ ምንድነው ሊያስቆጣን የሚችለው መናደድ መበሳጨት አለብን እርምጃ መውሰድ እንችል አለብን መታገል እንችል አለብን ኦኬ ሌላ ጥያቄ ካላችሁ
ጥያቄ ካለ ጥያቄ ከሌለ አመሰግናለሁ መልካም ጊዜ ቴንክ ዩ ባይ 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 ይበቃል ብዙ ሰዓት ቆየሁ እንደውም መቆየት አልፈለኩም ነበር I have to go now bye